ባለፈው አንዱ ኮሜንት ላይ ምን አለ? እናንተ ሀብታም ሴቶች ገንዘብ የሌለውን ወንድ አትፈልጉም፣ በዚህ ዘመን ገንዘብ የሌለውን ወንድ ማንም አይፈልገውም አለና እኔ ግን እንደሚመስለኝ በዚህ ዘመን ብዙ ሴት የተቸገረው ገንዘብ የሌለው ወንድ አጥቶ ሳይሆን ጥሩ አህላቅ ጥሩ ስብዕና ያለው ወንድ አጥቶ ይመስለኛል። እንደኔ አንድን ሰው ስታገቡት ነፍሳችሁን እንደ መስጠት ነው ለዛ ሰውና ይሄ ነፍሳችንን የምንሰጠው ሰው ደህንነት እንዲሰማን ያደርገናል ወይ? ታማኝ ነው ወይ? እውነተኛ ሰው ነው ወይ? ረህማ አለው ወይ? ጥሩ አህላቅ አለው ወይ የሚል ጥያቄ ነው የሚያስነሳው በአሁኑ ዘመን በተለይና ጥሩ አህላቅ ያለው ሰው ከገንዘብ በላይ ውድ ሆኗል በዚህ ጊዜ። ምክንያቱም ብዙ ሴት ገንዘብ ኖሮት ብዙ ነገር ኖሮት ፍቅር አጥቷል፣ ሰላም አጥቷል፣ ታማኝነት ጎሎበታል፣ ክብር አጥቷል። እናም ገንዘብ ያን ያህል አሳሳቢ ደረጃ ላይ ያለ አይመስለኝም እንደኔ በዚህ ዘመን ማለት ነው። አንተ ጥሩ አህላቅ ያለህ ወንድ ከሆንክ ጥሩ አህላቅ ያላት ገንዘብ ቁሳቁስ ምናምን የማያስጨንቃት ሴት አንተ ካለህ አንተ ባለህ ትንሽ ነገር ተብቃቅታ ትኖራለች አብራ። አንተ ከሌለህ እሷ ካላት ደግሞ እመነኝ እሷ ራሷ ሳፖርት አድርጋ ታገባሃለች። ገንዘብ አይደለም አሁን በዚህ ጊዜ እያሳሰበ ያለው የደህንነት የሰላም ጉዳይ ነው። ገንዘብ እኮ ተሰርቶ የሚገኝ ነገር ነው። ጥሩ አህላቅ ግን ከምንም ነገር በላይ ውድ ሆኗል በዚህ ጊዜ ይመስለኛል እኔ።